የሄርሜላን አያት ለማግኘት የት ድረስ እንደሄድን አይታችኋል። ማሂ ይዛቸው ቀረበ። ምን አይነት አሳፋሪ ነገር ውስጥ እንደ ሩታም ለአንዴና ለመጨረሻ ጊዜ መናገርሽ ከደስታ ጋር የምታረጊውን መንዘላዘል አቁሚ፣ አይጠቅምሽም። ብሽቅ እንደዚህ አይደለም፣ ህይወት ነው። ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? ሰላም ከረማችሁ? ቤተሰብ ሁሉ ሰላም አለውላችሁ? እኔም እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ቆይታ ሰላም ነው? ያው የቪዲዮ ቆይታዬን ከይቅርታ ጋር እየመጣው ነው እንግዲህ ማገኛችሁ ማገኛችሁ ጥብቅና ትክክለኛ መረጃ፣ ያው ጥብቅና ታማኝ መረጃ ለእናንተ ለቤተሰቦች የግድ ማድረስ ስላለብኝ እነዛን ነገሮች አደራጅ እስከመጣ ድረስ ያው ጊዜ ይወስዳል። ጊዜ እየወሰድን ነው ለእናንተ በቂ ነገር እየሰጠናችሁ ያለውና ለዛ መጥፋቴ ከባድ ይቅርታን ጠይቃለሁ። ቤተሰቦችዬ ያው በያዝነው መሰረት ቤተሰብ መራበሹን ቀጥሏል። እኛም ስራችንን አጠናክረን ቀጥለናል። አብርሃምም ምስቅልቅል ህይወቱ እንደቀጠለ ነው። አይታችኋል። እኔ ባይዞ ሜሪ በጣም ነው ማደንቅሽ። በጣም ያራድዬ ልጅ፣ ያራዳ ልጅ፣ ጨዋ ምርጥ ሰው። ከዳኒ ጋር ሆና የምትሰራውን ስራ ብታቁ ማለት ነው መጨረሻውን ነው የምነግራችሁ። ከዚሁ በጣም ምርጥ ስራ ነው እየሰራች ያለችው ሜሪ። በጣም እጅግ በጣም ጨዋ ያራዳ ልጅ እና እየሰራች ያለችው ነገር በጣም የሩታን ህይወት ለመታደግ በምትሄደው ልክ ሩታ ደግሞ የልጅ አጥፊ ሆና ተገኝታለች። ለስንት ነገር ለስንት ቁም ነገር የሾምናት ሩታ ነገሮችን ለማስተካከል ስትል የምትሰራው ስራ ከባድ ጥፋቶች እየሰራች ነው ያለችው። ከዚህ ድርጊቷ ለማስተማር በምንሄደው ርቀትም ልትማር የምትችል ሰው አልሆነችልንም። ነገር ግን እኛ አሁንም ቢሆን የሩታ ቤተሰቦች እሷን ከማገዝ ወደ ኋላ አንለም። ሄርሜላ ታጨመላልቀው እዛች አብርሃምን በኋላ ላይ ግን ሜዳ ላይ እንደሚቀር ግልጽ ነው። ደስታም ያጉል ተስፋ ሰንቆ ሩታ ቤት ጉድ የሚለውን ነገር ከምን ቤት ምን ይገኛል ተብሎ እንደሆነ አማርኛው እንጃ እና ቢወጣ ይሻላል። ደስታም ከሩታ ቤት ምንም አይሰራም። እሷ ሰው ፊት አብርሃምን ለማብሸቅ የምታስመስለውን ነገር ተውት፣ የውሸት ነው። ሚስጥሩን እውነተኛው ነገር ያለው ዳኒና ሜሪ ጋር ብቻ ነው። ትልቁን ቁም ነገር እየሰሩ ያሉት እነሱ ናቸው። ጨርቁን ነው የሚያስጥሉት አብርሃምን። ለኛ ተውልና ያሉን እኔና አብነትን እንኳን ጨርቁን። ስለዚህ ከዳኒ ጋር ራሱ ያልሆነ ስያሜ ስንሰጣት የነበረው ዳኒ ጨዋና ምርጥ ወንድም፣ የሆነ ሰው ያጣችሁ ቀን ሰው ሆኖ የተገኘ ብያቸዋለሁ ከዚህ በፊት። ልክ እንደዛን አይነት ሰው ነው። የተርመጠመጠ ማንነቱን የአብርሃምን ማንነት ያዝረከለከለት ዳኒ ነው። ሀገር መሳቂያ እኮ ሊያደርገው የሚችል መረጃ፣ ንጹህ መረጃ ዳኒ ጋር አለ ቤተሰብ። ስለዚህ እኛ አብርሃምን ከሄርሜላ ቤት አውጥተን ወደ ሩታ እንመልሳለን ካል ያ የጎደፈው ማንነቱን ታጥቦ መጽዳት ያለበት ነገር ነው። አሁንም እንደ ጅል ነው የሚያሰበ ያለው። በግ ነው በቃ ሲጠሩት የጠሩት ቦታ ይገኛል። ለብሽሽቅ እንኳን ለብሽሽቅ ለምን እንደጠሩት እንኳን እኔ በጣም ያሳዝናል ቤተሰብ። ስለዚህ ለማይቀጥለው ትዳር እዛ ቤት አይርመጥመጥ፣ ይውጣ፣ አይጠቅመው። አይታችኋል ማሂ ያወጣችበትን መረጃ። እያንዳንዱን ነገር እየጎለጎለችለት ነው ያለችው ከሄርሜላ ቤተሰብ እስከ ልጇ ድረስ። ይሄን ነገር ሳያቅ ነው እሱ እየተርመጠመጠ ያለው። ስለዚህ በማይጠቅመውና በማይቆይበት ቤት ላይ ለማይቀጥለው ማንነት ሰው ቢያከብር፣ አዋቂዎችን ቢሰማ፣ ታላላቆችን ጓደኞችን ቤተሰብን ቢሰማ የተሻለ ነው። ሜሪዬ ሳላደንቅሽ አላልፍ።
እጅግ በጣም ጀግና ያራዳ ልጅ ጨዋታው ሁሉን ነገር በጥበብ ነው የምትሄደው። ሩታ ያ ሁሉ ነገር ስታበለሻሽባት ቀስ ብላ ነው ወርጋታ ወደ ውስጡ ያመጣቻት። ስለዚህ ቤተሰብ ከደስታ ጋር የምታዩት ነገር የሚሆን ነገር አይደለም። የሚቀጥልና ሩታን ሌላ ከአገር ውጪ ይዟት እንደሚሄድ ውሸት ነው። መቼም አያደርገው። ከሄደ ራሱ ተመልሶ ወደ መጣበት ይሄዳል እንጂ ሩታ አትሄድም። አብርሃምን ነው የምትጠብቀው። በእውነት ነው የምላችሁ። በዚህ ቃል እገባላችኋለሁ። ከአብርሃም ውጪ የምታውቀው ሴት ወንድ የለም። የልጁ አባት አብርሃም ነው። አብርሃምን ነው የምትጠብቀው። አብርሃም ግን እዛ ከሚርመጠመጠው ነገር ወጥቶ ንጹህ ማንነቷን እንደወረቀት አንብቦ ወደ ሚስቱ ወደ ትዳሩ ቢመለስ የተሻለ ነው። ለማይጠቅመው ለማይቆይበት ትዳር እንደዚህ ስብህናውን ሽጦ ሰው እስኪታዘበው ድረስ በጣም አሳፋሪ ነው። በጣም አፍረናል፣ ተሸማቀናል። ነገር ግን አሁንም ከምንሰራው ነገር ወደ ኋላ የምንለው ነገር የለም። ያው ቤተሰብ በምንሰራው ስራ እውነተኛና ትክክለኛ መረጃ ለማግኘት የማንቆፍረው ነገር የለም። የኤርሜላን አያት ለማግኘት የት ድረስ እንደሄድን አይታችኋል። ማይ ይዛቸው ቀርባ ምን አይነት አሳፋሪ ነገር ውስጥ እንዳለች የኤርሜላን አያት ለማግኘት ያልንበት ነገር የለም። አይታችኋል ያልዋትን ነገር በጣም ያሳፍራል። ቤተሰብ በዚህ ልክ አዝኖባት ትንሽ እንኳን ሴንስ አታረግም። በጣም ተሸማቀው እንዳፈሩባት የዚህን አይነት ልጅ የለኝም እስከማለት ድረስ ኪደርሱ ድረስ ማታ እንደውም ኤርሜላ ቤት ሌላ ግርግር ነበር፣ ጫጫታ ነበር። ማይ እንደውም አሁን በቀጣይ እያሰበች ያለችው ምንድነው ኤርሜላን በዚህ ልክ እኚህ ሰው ያዝነውባት ነገ ለህይወቷ ራሱ ጥሩ ነገር አይገጥማትም። ይቅር ሊሏት ይገባል፣ ሊመርቋት ይገባል። በቃ ከጥፋቷ ትመለስ ብቻ የሚለውን ስራ እየሰራች ነው። ለምን አንድ አባት እንደዚህ ያዝነውባት እንደዚህ ነገር በስሜት ሲናገሩ ነበር። አዝነው ተጎተው። ስለዚህ ይሄ የስብዕና ዝቅጠት ነው። እንደዚህ አይነት ታላላቅ ሰዎችን አለመስማት ነውር ነው። ይሄ በዚህ አልቆመም እኮ ልጅሽን ለማግኘት የትና የት ለማና ሰናይት እህትሽ የተከፈለ ነገር መስዋዕትነት፣ ሰናይትን ለማግኘት የከፈልነው ዋጋ ቢያንስ በዚህ ተሸማቀሽ ልጅሽን ለማግኘት ለሰናይት የከፈልነው ዋጋ ለሌላ ነገር ብናውለው ሰናይትን ወደ ራሳችን ለማምጣት የተጠቀምነው ለዚህ ነበር። እቺ ልጅ ለማግኘትና አደባባይ አወጥተን ቢያንስ በዚህ አፍረሽ በዚህ ድብቅ ማንነትሽ ተሸማቀሽ ወደ ኋላ ትያለሽ ብለን አንቺ ግን መስማሽ ጥጥ ነው። ምንድነው? ተመለሺ፣ አይጠቅምሽም ይሄ ጥፋት ጎዳና። አብርሃም ጋር ወንድ ነው፣ አብርሃም ወንድ ነው፣ እንደሌላውም እንደየትኛውም ወንድ ነው። ከዛ የተለየ ነገር የለው። ትዳር ላይ እንደገና በሆዷ ጽንስ ያለች እናትን ባሏን ነጥቀሽ መውሰድ ያሳፍራል። ስለዚህ ከዛ ከጎደፈው ማንነትሽ ከጠለሸው አይምሮሽ ለመጽዳት ካሰብሽ እባክሽን ከጀመርሽበት ነገር ቆም ብለሽ አስቢ። ህይወት አይጠቅምሽም። በዚህ ልክ የብሽቅ ህይወት አይጠቅምሽም። በቃ ትችያለሽ፣ አርገሽ አሳይተሻል፣ እስከ ቀለበት ደረጃ ደርሰሻል፣ በቃ ወስደሻል። ግን አይጠቅምሽም። ብዙ ሰው ነው የሚያዝነው። ከሩታ ጋር ብዙ ሰው ነው እየተንገላታ ያለው። በቃ አንቺ ችለሽበታል። አደገኛ ማፊያ፣ ማንም የማይችልሽ ጋንግስተር ነሽ። ስለዚህ ማንም አይችልሽም፣ አንችልሽም። ከአቅማችን በላይ ነሽ። ሁሉ ነገር አሳምነሻል፣ ችለሽበታል። ኤርሚያት ትችያለሽ።
በቃ ሩታን አስለቅሰሻታል፣ አንገት አስደፍተሻታል። ግን እባክሽን የሰው ትዳር ውስጥ ውጪ። እኛም ከዚህ በላይ ሌላ ርቀት አንሄድ። ያ ህይወት አይጠቅመንም። ሌላ ስራ አለብን፣ ብዙ ነገሮች አሉብን። የቤተሰብ ብዙ ነገር ይጠብቃል። ወደዛ እንመለስ። ግን አሁን ብዙ አንገላታሽን። በቃ አቅምሽን አሳየሽ፣ ችለሽበታል። በግሌ አድንቄሻለሁ። በቃ ማንም የማይችልሽ አደገኛ ማፊያ። ዓለም ላይ የሚያስደንቁ ብዙ ፊልሞች፣ ቲያትሮች ምናምን አይተናል። ግን ያንቺን አይነት እያየነው የሆነ መንገድ ሲዘጋበት ሌላ መንገድ፣ እዚህ መንገድ ሲዘጋበት ሌላ፣ እጅግ አደገኛ የሆንሽ ሰው ነሽ። ሰዎችንም ለማስገደል፣ ለማስደብደብ የማገት ስራ፣ ህፃኗን እንዳናገኝ ራሱ ማለት ነው የሚከታተለን ሰው ነበር። ህፃኗን ለማግኘት ራሱ ከስራችን እየተከታተለ እኛም መረጃ ነበረን፣ እያጠፋን ነበር። ይሄን ነው በዛ ልክ ባን ይሄን ኖሮ ያቺ የእናትነት ጥማት ያለባት ማሚ ታየኛለች ወይ የታለች መልእክት አስተላልፊ ስንላት ራሷ በአንደበቷ የተናገረችውን ሰምታችኋል። የታለች ታየኛለች። ቪዲዮ ኮል እንድናገናኛት ነበር ልጅቷ ሐሳቧ። ስለዚህ ህፃን እንኳን ስትይ ልብሽ ይራራ። ስለዚህ ህፃን ራሱ ልብሽ ይራራ። ማታፍሪባት አምሳያ ልጅሽ ናት። በቀጣን አያትሽ ጋር ወስደን ራሱ ያለውን ነገር ልናሳውቅ ነው። ያኔ ደግሞ ምን ቲ እንደሆነ አያትሽ በእንደዛ በተናገሩት አንደበታቸው ምናልባት ልጅሽን ሲያዩ ይራሩልሽ ይሆናል፣ ሊመርቁሽ ይችላሉ። በእውነት ነው የምልሽ። እሱን ነው እኛ የምናስደርገው። ከቤተሰብ እንድትወጪ ብዙ ነገር እንዲደርስብሽ አንፈልግም ከዚህ በላይ። ስለዚህ ለአንዴና ለመጨረሻ ጊዜ ላስጠንቀቅሽ፣ ያ የማንነትሽን የምታፍሪበትን ልጅሽን ወሰን ከአያትሽ ጋር ቀጥታ ልናገናኝ ነው። እንደዛ አዝነውብሽና ተከፍተው ከቤተሰብ አውጥተውሽ ምን አይነት ቃላትን እየተጠቀሙ አንቺ ሲረግሙሽ እንደነበር ታውቂያለሽ። ከእንደዚህ አይነት በላይ የሚያሳፍር ስራ የለም። ስለዚህ አያትሽ እንዲመርቁሽና ልጅሽን ማምነሽ ተቀብለሽ በሰላም ቤተሰቦችሽ መቀላቀል እምትፈልጊ ከሆነ ከዚህ ድርጊትሽ ውጪ። ይበቃሻል። በቃ አድርገሽ አሳይተሻል እስከዚህ ድረስ። ከዚህ በላይ ማንነትሽን አታሳየንም። በቃ አታስለቅሻት። ልጅቷ ይበቃታል። ቤተሰብ አዝኗል። ሩታም ለአንዴና ለመጨረሻ ጊዜ መናገርሽ ከደስታ ጋር የምታረጊውን መንዘላዘል አቁሚ። አይጠቅምሽም። ብሽቅ እንደዚህ አይደለም። ህይወት ነው። በህይወት ብሽሽቅ የለም። በመቀራረብ ብዙ ነገር ሊፈጠር ይችላል። በቃ ዳኒና ሜሪ የሚሉሽን ነገር ስሚ። ላንቺ በህይወትሽ ዙሪያ ያሉት ዳኒና ሜሪ ብቻ ናቸው። አሁን ላይኛ ካጠገብሽ የለንም፣ ርቀናል። ግን እነሱ የሚሉሽን ስሚ። ከሚሉሽ ነገር ፍንክች ብለሽ አትውጪ። ከደስታ ጋር ይሆንሽ ማለት ነው ለብሽቅ የምታረጊው ነገር ዋጋ ያስከፍልሻል። ላንቺ የሚሆን ነገር አይደለም።